ሃይ እንዴት ናችሁ? ደህና ናችሁ ወይ? ውድ የዩቲዩብ ቤተሰቦቻችን የዩቲዩብ ቻናል ቤተሰቦቻችን ደህና ናችሁልን ወይ? አላችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። እና ሪሰንትሊ ከአንድ ቀን ከሁለት ቀን በፊት በለቀቅነው ቪዲዮ ላይ የሆነ የድምፅ መቆራረጥ ነበር። መቆራረጥ አይደለም አይሰማም ድምፅ ስትሉ ኮሜንት ላይ ያስቀምጣችሁልን ነበር እና እሱን ታሳቢ በማድረግ ዛሬ አሪፍ ቪዲዮ ሰርተናል እና እንድትከታተሉ ሰብስክራይብ ያላረጋችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃችኋለን። እና አሁን ድምፁ ምናምን አስተካክለናል። ፏፈሽ ብለን በቃ እናንተን እናስደስታለን። እንዲህ በአማረ መተናል ወደ እናንተ እና ብዙ ዛሬ የምናወራችሁ ነገር አለ። ያው ሴቶች ስለሆነን እንደገና ደግሞ እህትማማቾችም ስለሆነን ሞር ፎከስ የምናደርገው ሞር ዲቴል የምናወራው ስለ ሴቶች ጉዳይ ነው። የሴቶች ጉዳይ ሚኒስቴርም እንደሆነ እና ዛሬ ልናወራ ያሰብነው ምን ነበር? ስለ ሴቶች ወግ ኦር ደግሞ አንድ ጥያቄ የሆነብኝ ነገር አለና ብዙ ሰው ነው የሚጠይቀን እና ዛሬ እኔ ጠይቅኝ እና ምን ልጠይቃት ነበር? ምን ልጠይቃት አሰብኩኝ መሰላችሁ? አንዲት ሴት ብቻዋን ከሆነች አላማዋን ማሳካት ትችላለች ኦር አትችልም? ሲንግል የሆነች ሴት ማለት ነው። ትችላለች ወይስ አትችልም በሚለው ዙሪያ ላይ ትንሽ ልናወራ መተናልና ማለት እንዴት ነው ሲንግል የሆነች ሴት አላማዋን ማሳካት ትችላለች ስትይ ባለትዳር ያልሆነች ጓደኛ የሌላት ሴት እንደኔና እንዳንቺ ያለች ሴት አላማዋን ማሳካት ትችላለች። ብቸኝነቱ እሷ ላይ ተጽዕኖ አይፈጥርም። በምታሳካው አላማ በምትሄድበት መንገድ ብቸኝነቱ ተጽዕኖ አይፈጥርባትም በሚለው ዙሪያ እስቲ ብዙ ሰው ጠይቆኛል። እኔም የኔ ምላሽ ትችላለች ነበር እና እስቲ ተከታተሉን፣ ትንሽ እናወራለን ዛሬ ስለዛ ጉዳይ። አሪፍ ጥያቄ ነው እና ኦብቪየስሊ ሴት ልጅ ምንም ያግዳት ነገር የለም። ሰክሰስፉል ከመሆን ምንም ያግዳት ነገር የለም። ዊክ ካልሆነች የሚመጣባት ፈተና ሁሉ አይሰብራት ከሆነ እንደገና እነሱን ፋይት አድርጋ የምትወጣበት ሶሉሽን ሜክ የምታደርግበት መንገድ በቃ ተግዳሮቶችን የምታልፍበት መንገድ ይወስናል እንጂ ማንም ሰው ወንድም ይሁን ሴት ሰክሰስፉል ከመሆን የሚያግደው ነገር የለም። ስኬት ግን ብቻዋን ሴት ልጅ ደግሞ በእኛ ስቴጅ ላይ ያሉ ይሄ በነገራችን ላይ ማህበረሰቡ ያስቀመጠብን ተጽዕኖ እና ደግሞ ጫና ነው እንጂ ሴት ልጅ ብቻዋን ከሆነች ምንም ማድረግ የሚያቅታት ነገር የለም። እንደውም ሴት ልጅ ከጠንካራ ወንድ ጎን ነው ጀርባ ሴት ልጅ አለችበት ይባላል እና ሴት ልጅ የራሷ የሆነ አቅም አላት እና ሴቶች ጓዳ ባይደበቁ ጥሩ ነው። እና አሁን በወሬያችን መሀል ዳድ መጥቷል። ዌልካም በሉልን። እያወራ ነው እና እንከታተለው እና ሴቶችዬ በጣም እንችላለን። አንድ ሀሳብ ካሰብን እሱን ሀሳብ ለማድረግ ወይም ለመፈጸም ምንም የሚያዳግተን ነገርም የለም እና እንችላለን። ጎበዞች ልንላችሁ እንወዳለን። እና አንቺ ምን ሀሳብ አለሽ? ሌላ የዚህ ኢንቴንሽኒን ስለሰረቁብኝ ነው። ፋዘር ሲመጣ ማዘር ከፈተችለት እና ከዛም በኋላ ወደ ቤት ሲገባ በቃ እይታ ሁሉ በቃ ይገርማል። ልዩ ነው እይታው እና ያነሳሽው ሀሳብ ቆንጆ እና ምንም ያግዳት ነገር የለም። አንድ ሴት ልጅ ፋይት ማድረግ ትችላለች፣ ኦብስታክሎችን ማለፍ ትችላለች እና ምንም አይነት ሰርከምስተንስ ሊይዛት አይገባም
ባይ ነኝ። በቃ ከዜሮ ደግሞ ነገሮችን የምትጀምሪ በነገራችን ላይ ከዜሮ ነው። ላይክ አሁን ለምሳሌ የሆነ ህንፃ ስትሰሪ መሰረቱን ከምድር ላይ እንደምትጀምሪው ከግራውንድ እንደሚጀምር በቃ በትንሹ ማለት በትንሹ ነው። በቃ ሎወር ሌቭል ላይ ሆነሽ ነው ማደግ የምትችይው። የምትጀምሪው ጅማሬሽ በጣም ትንሽ ነው፣ ግን ላይክ እያደግሽ ስትሄጂ እንትን ቢውልድ አፕ ታደርጊዋለሽ እንጂ በትንሹ ነው የምትጀምሪው። ዛሬ ላይ ትንሽ የመሰለሽ ነገር ነገ ላይ በጣም ብዙ እንትን አለ፣ ብዙ ሰክሰስ የምታደርግባቸው ነገሮች በውስጡ ስላሉ ዛሬ በትንሹ ራሱ ብትጀምሪ በቃ ላይክ ኢንከሬጅ ነው ማድረግሽ። እና ምንም አይነት ተራራ የሚመስል ነገር ምንም አይነት እንትን የሚመስል መሰናክል የሚመስል ነገር ሊያበረታን ነው እንጂ የሚገባው ሊጥለን አይገባም። እንደገና ደግሞ ፈተና ያጠነክራል እንጂ ማንንም አይጥልም። የምንፈተነው እምነታችን እንዲጨምር ፕላስ ደግሞ አቅማችን እንዲጨምር ነው እንጂ ልንወድቅ አይደለም። ያልተፈተነ ሰው በእውነቱ ወርቅም ተፈትኖ ነው እንግዲህ ወርቅ የሚሆነው እና ያልተፈተነ ሰው ምንም ስኬታማ ሊሆን አይችልም። እና በፈተና ያለፈ ሰው ነው በጣም ጎበዝ እና ጽኑ ሰው ሊሆን የሚችለው። በሚመጡ መከራዎች በሙሉ ትዕግስተኛና በጣም ጽኑ ሰው ሊሆን ይችላል። ምንም አይነት ነገር ቢመጣ አይወድቅም ማለት ነው። እና ወሬያችንን ሰረስን መሰለኝ ላይክ ሲሪየስ ብቻ ቶክ አደረግን እና ላይክ አሁን ደግሞ ላይክ ትንሽ እንኳን ፈታ የሚያደርግ ነገር እንቀላቅልበት ብዬ አስቤ ነው። እና ቅድም ማዘርን ምን እናውራ ብለን ስንጠይቃት ላይክ የሆነ ኢሹ ንገሪን ስለምን እናውራ ብለን ስንጠይቃት እሷ የሆነ ሀሳብ እንድትሰጠን ሀሳብ ሰጣን። ሀሳብ ሰጣን አሁን ራሱ እያረፈች አይደለም፣ በጣም እየተከታተለች ዲስተርብ እያደረገችን ነው። እና ላይክ ስለምን እናውራ ብለን ስንጠይቃት መጀመሪያ ተንበርክካችሁ ጸልዩ አለችን ማለት ነው። የሆነች ሀሳብ እኮ ፈልገን ነው እኛ ስለምን እናወራ ብለን ኢሹ የምናነሳበትም ማለት ነው። ተንበርክካችሁ ጸልዩ አለች ማለት ነው። እና በእውነቱ ያው ልክ ነው ያለችው ነገር ግን እሷ እኛ ካልንበት እንትን ጋር አልመጣችም፣ ወደኛ መስመር አልገባችም። እና አሁን ደግሞ ድጋሚ ምን እንዳለች ታውቃላችሁ? ስለ ድህነት አውሩ። ድህነት ኖሮ ብቻ አይበቃንም እንዴ? ኖርነው ብቻ ድህነት አይበቃንም? ስማችን መሆን የለበትም ድህነት። አናወራም አናት ማለት ነው። ስለ ድህነት አውሩ ለምን ትይናለሽ? የኖርነው ይበቃናል፣ በቃ አናወራም ስለ ድህነት አናት ማለት ነው። አሁን ስለ ሰክሰስ ነው ማውራት ያለብን። ከዚህ በኋላ እያደግን ነው እንጂ የምንሄደው ወደ ታች አይደለም እንግዲህ የምንሄደው። እና ስለ ስኬት ነው ማውራት ያለብን። ስኬትን ደግሞ እንዴት ነው ክሬት ማድረግ ያለብን እና ያንን ነገሮች ደግሞ በመስራት በመተባበር አንድ ላይ በመወያየት ነው ወደ ስኬት መሄድ የምንችለው። እና ጋይስ ምን ትላላችሁ? እናንተም ላይ ኮሜንት ላይ የሚሰማችሁን የምታስቡትን እንዲነሳላችሁ የምትፈልጉትን ኢሹ ከኛ አንጻር ሜንሽን አድርጉልን፣ ላይክ ጻፉልን። እኛ ደግሞ ያንን ኢሹ እናነሳለን። እናንተ አስተያየት ደግሞ ለእኛ አቅም ነው የሚሆነው። የተበላሸ ነገርም የሚስተካከል ነገርም ካለ እንደገና ደግሞ የምንጨምረው አይዲያም ካለ እንድናነሳላችሁ የምትፈልጉት ሀሳብም ካለ ኮሜንት ላይ አስቀምጡልን። እኛ እንሰራለን፣ ደከመን ሰለቸን ሳንል እናንተን ለማስደሰት እንተጋለን። እና ደግሞ ሌላ ማንሳት የምፈልገው ላይክ በሌላ ቦታ ሌላ አይነት እንትን ቭሎግ እንሰራላችኋለን። እዚህ ብቻ ነው የምትሰሩት? ቆይ እሺ፣ እስካሁን የምንኖርበትን ሀገር አልነገርናቸውም ማለት ለምን አልነግራቸውም? ዛሬ እንትን ላይ ጂፒኤስ ላይ ያው ስለሚናገር ቆም ያው የትና ለሚናገር ሎኬሽናችን ጋይስ የምታውቁ ሰዎች እንዳትናገሩ፣ ሚስጥር ጠባቂው እና ያው እኛ ይገርማችኋል በጣም ፌመስ ከሆነች ሲቲ
ቆንጆ ከሆነች ሲቲ ቆንጆ የቆንጆች መገኛ ከሆነችው ፕሪሺየስ ከሆነችው ሲቲ ልክ ናት ስሟት በደንብ ነው እና የተገኘ ነው። ይቺ ከተማ ማናት? ሁለታችንም እንበል። እሺ 1 2 3 ሐዋሳ ትባላለች። እና ላይክ በቃ ተወልደን ያደግንባት እንትን ነች ከተማ ነች። እና በነገራችሁ ላይ እዚች ጋር እየዋሸች ነው እሷ እዚህ አይደለም የተወለደችው እና እኔ ነኝ እዚህ ተወለድኩት ሁለታችን እቺን አትስማትና ላይክ you have no idea ማለት ነው ምን አይነት ለኑሮ የምትመች አገር እንደሆነች ማለት ነው። በእውነት በጣም አየሯ ብትሉ ስዊት የሆነች ካንትሪ ማለት ነገር እና በቃ ለኑሮ በጣም it's the most suitable place ማለት ነው። በቃ ምንም you have no idea በቃ እና ኢቨን ከዚህ ሀገር ማለት ነው ከዚህ ከተማ ወተን ለየሆነ ጉዳይ ወይ ላይክ ለየሆነ ወደ የሆነ ሀገር ትራቨል ራሱ ብናደርግ በቃ ይናፍቀናል ማለት ነው። ከዚህ መውጣት አንችልም እስክንል ድረስ በቃ ይከብደናል ያለንበት ሲቹዌሽን እና ከዛ ተመልሰን ወደዚህ ላጌጃችንን ምናምን ይዘን በሩጫ በቃ መኪና ራሱ ያደርሰን ማደሩላ እናድር ሌላ ሀገር እና በቃ ሮጠን ምናምን በቃ እሽቅድምድም ባይ በቃ እና በጣም በቃ አሪፍ የሆነች ለመኖር አሪፍ የምትመች የዋሻን አይደለም ግን በጣም አሪፍ ሀገር ለስራ ግን አትሆንም። ለስራ አትሆንም። ለኑሮ ግን አሪፍ ናት። በጣም ምቹ ለኑሮ ኢስ ቤስት ማለት በጣም ቆንጆ የሆነች ሲቲ ናት። እና ደግሞ ወደዚህ መታችሁ የማታውቁ ሰዎች እንድትመጡ በዚሁ አጋጣሚ ግብዣ እናቀርብላችኋለን። come and visit our state city እና ማለት ምን ፈልገው ሌላ ደግሞ ላይክ በልጅነትሽ ስለ ወደፊት ምንድነው መሆነው ብለሽ አስበሽ ታውቂያለሽ? ልጅ እያለሽ? እኔ ልጅ እያለሁ እውነት ለመናገር ዶክተር ሆናለሁ ብዬ አውርቼ አላውቅም። ለምን እንደሆነ አላውቅም። አሁን ድረስ ብለሳስበው ይገርመኛል። ስለማልሆን ነው መሰለኝ። እና ብዙ ሰው ያው ሲጠየቅ በልጅነቱ እኔ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ አርኪቴክቸር መሆን እፈልጋለሁ። ብዙ አይነት ምርጫ አለው እና እኔ ግን በዛ ሰዓት አውቄው ይሆን እንዴት እንደሆነ አላውቅም። ግን እንደዚህ አይነት እንትን የለኝም ማሳብ የለኝም። በልጅነትሽ እንደውም አንቺ ላይ የሆነ በቃ የሆነ አይነት የንግድ ስራ ብሰራ ምናምን የምሬን እኮ በነገራችን ላይ በጣም በቃ በልጅነቷ ራሱ ሰው ደህና ነገር ይመኛል። ፓይለት ዶክተር በምንልበት ሰዓት እሷ ላይክ በቃ የሆነ የለም ንግድ ስራ በቃ መነገድ ምናምን ቢዝነስ ራን ማድረግ የምትፈልገው እና ያው እስካሁንም ባይሳካላት ይሳካልኛል ያ ሀሳብ እስካሁንም ላይክ እንትን ኢንጌጅ ባታረግበትም ላይክ ግን በጣም አሁን ድረስ በቃ ጭንቅላቷ ወደዛ ነገር ነው የሚሳበው ነው። እና እንደዛ ነው አስተዳደጌም እንደዛ ነው። እና ግን ያው እንግዲህ ወደዛ እየተጠጋሁኝ ነው ብዬ አስባለሁ። እኔ አሁን ወደፊት ምናምን የሚልበትን ጊዜ አልፏል። ግን ከአሁን ጀምሮ ስለሆነ መስራት ያለብኝ ወደ ቢዝነሱ ዓለም ብቀላቀል እና ደግሞ አንድ የሆነ ዝም ብሎ እንደዚህ ቢሮ ላይ ቁጭ ማለት ብቻ ሳይሆን እዛም ቁጭ ማለት ሆኖ እዛም ቁጭ ላለ አረታይ ግን እንዲህ ብዙ ነገሮችን በቃ የሆነ ማኔጅ ምናምን ማድረግ እፈልጋለሁ። ብዙ ካምፓኒዎችን እንትን ማለት እፈልጋለሁ እና እንደዛ አይነት ህልም ነው ያለኝ። አሁን ድረስ ደግሞ እንደምኖረው አውቃለሁ፣ በጣም አውቃለሁ፣ 100% እርግጠኛ ነኝ። ኦፍ ኮርስ እና ደግሞ ወደ እንትኑም ዓለም ብቀላቀል ደስ ይለኛል። ሜካፕ በጣም እወዳለሁ። ሜካፕ በጣም በነገራችን ላይ ጎበዝ ነች። ኢቭን ሳትማር ራሱ ላይክ ዩቲዩብ ላይ ቱቶሪያሎችን እየወሰደች ምናምን ሺ ዲድ ሄር ቤስት በቃ ማለት በጣም ትሰራለች። ኢቭን በዚህ እንትኗ ራሱ ማለት ነው። እና በጣም አሞካሻዎች መሰለኝ። ምንድን ነው ቆይ እኔን የቢሮ ምናምን ብለሽ አንቋሽሽ፣ እኔ ደግሞ በቃ የእርሷ ኦፖዚት ነኝ ማለት ነው። እኔ የምፈልገው ምንድን ነው ታውቂያለሽ? በቃ የሆነ ባለስልጣን መሆን የለም እሱ ነው የሚያምረኝ ማለት ነው። እና ቢሮ ላይ ምናምን ሃይ ሌቭል ተሰጥቶኝ ምናምን
ተቀምጬ ምናምን ማስተዳደር እና ትሆኛለሽ። እናሳካለን፣ ከተባበረን እናሳካለን። እኛ ሴቶች ነን፣ የሚያቅተን ነገር የለም፣ እንችላለን። እና በሌላ ቪዲዮ ዳግም እስከምንገናኝ ድረስ ቤተሰቦቻችን፣ ፋሚሊዎቻችን እንደገና ደግሞ ሰብስክራይብ ያላረጋችሁ ሰዎች እንዳለ ቤተሰቦቻችን እንድትሆኑ ሰብስክራይብ እንድታረጉ ቻናላችንን በዚሁ አጋጣሚ ልናሳስባችሁ እንወዳለን። በጣም እንወዳችኋለን። ባይ ባይ።